አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚራ ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከእኔ ጋር ሁሉ ሰላም ነው። ከብዙ ቆይታ ከብዙ ጊዜ ብቅ ብያለሁ ዛሬ። እንዴት ናችሁ የመዳም ቅመሞች? ሰላም ናችሁ ወይ? አልሐምዱሊላህ ከእኔ ጋር ሁሉ ሰላም ነው አላችሁ ወይ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። ከእናንተ ጋር እንዴት ነው ስራ አፍያ? እኔ ጋር አልሐምዱሊላህ ሁሉ ጋር ሰላም ነው፣ ደህና ነኝ። በጣም ጠፍቻለሁ። ያው አሁን ላይ በጣም ኢጃዛም ያው የወጣን እየገባን ሌላም ሰው እኛ ጋራ እየመጣ እንግዳ ያው እነዛ ነው ጠፍቻለሁ። ስራ በጣም በዝቶብኛል። ኢቶቼ ላይክ ሰብስክራይብ እንዳትረሱ፣ ላይክ አድርጉኝ ሼሩም አድርጎኝ ይላችኋለሁ። ያው ሰሞኑ በጣም እንግዳ ነበረ። ይህንን አሁን በጣም ያው አንድ ላይ ስለሆነ ለዩ ተብያለሁ። ከዛለሁ ይሁን ባጠቃላይ እንትን ነው ሀላዋ ነው እና ከረሜላ ነው። ከረሜላ እና ሀላዋ ነው እላችኋለሁ። እንብላ። ተአሉ 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 ታኩሉ ማአይ ተአሉ ተአሉ በናት። ይህንን አሁን ለብቻ ብቻው ያረጋዋለው ማለት ነው። እንዴት ናችሁ ውድ ቤተሰቦቼ? እዚህም ጋር ሀላዋ አለ። በጣም ሰሞኑ እንግዳ በዝተዋል። ሀላዋ ቾኮላታ በዝተዋል ከቤታችን። ይኸው እንትን ነው ኬክ ነው። እዚህ ጋር ኑስካፌ አለ። ለራሴ አፍልቻለሁ። ንቃ ንቃ እንዳያረጋኝ በጣም ያው እንትና ያረጋል። ይሄንን ቡና ጠጣችሁ በጣም ስራ ነው የምትሰሩ። ድብርት የለም ከላስ። አንዳንዴ ቡና ጠጡ፣ ኑስካፌ ጠጡ ይላችኋለሁ። ሁሌ ያረብ ቡና አታብዙ፣ ጥሩ አይደለም፣ በጣም ይጎዳችኋል ይላችኋለሁ። አሁን ይሄንን እንስራ አብራን ይላችኋለሁ። ይሄን ለብቻው ይሄን ለብቻው ይሄን ለብቻው ተብያለሁ። ይሄን ለብቻው ይደረጋል ማለት ነው። ይሄ አሁን ለብቻው ይደረጋል ማለት ነው። ይሄ ለብቻ ይደረጋል ማለት ነው። ይሄ በጥቃት ብቻ ነው ይደረጋል። ይሄ ምንድነው? በግራ ያለበት ሰው አለበት። ላይ ብቻ ተብያለሁ። ተአሉ አብረን እንስራ የመዳም ቅመሞች። እኔ ብላ ተአሉ 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 ተአሉ። ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሰላም ነው ይላችኋለሁ። ስራ አሁን ዛሬ ከረሜላ ስራ ገብቻለሁ። ሱብሃንአላህ ከረሜላ ስራ ገብቻለሁ ዛሬ ይላችኋለሁ። ውድ ቤተሰቦቼ ለየብቻ ተብያለሁ። ይሄ ምንድን ነው? ለየብቻ ተብያለሁ ተብያለሁ።
እንደዛ ነው ይላችኋለሁ። ያው ከመዳን ቤት ያው መቼም ስራ አይጠፋም። ስራችሁን ጨርሳችሁ በቃ ምግብ ምናምን ሰርታችሁ ቤት ምናምን አስዳችሁ ያው እሱን ሲያልቁ ወይንም ወደ ልብስ ካወያ ወደንም ያው ወይንም የእሷን ክፍል ማጥረግ እና ማስጣት ነው። ከባድ ነው። ያው መቼም ያኔ ሰው ቤት ከባድ ነው። አልሐምዱሊላህ ለኸይር ነው። ኢንሻአላህ ያልፋል። አዲስ ቀን ያው ይመጣል ኢንሻአላህ እንጂ ያው በጣም ከባድ ነው። ከምንም በላይ የሰው ቤት ትንሽ በጣም ይከብዳል። ቻሌንጁ በጣም ትልቅ ነው። አልሐምዱሊላህ ማለት ነው። ለሁሉም ነገር ይላችኋለሁ ውድ ቤተሰቦቼ። አሁን ስራዬን ጨራርሼ ምሳም ካባ ተበልቶ ትንሽ አረፍ ላለው ብዬ ሰግጄ ቁጭ ብዬ ቡናዬን አፍልቼ አይተኝ በቃ ተቀየረች። እንደዚህ አለች። ይሄንን ስራች ይሄንን ስሪ በቃ ስራ አሁን ታያለሽ ስራ አለ አለች። በስ አልሐምዱሊላህ ከባድ ነው ይላችኋለሁ ውድ ቤተሰቦቼ። ምን ይደረጋል ያው ማፈፍ ነው እንጂ ስለ አገራችሁ በምትገቡ ድረስ ማፋት ያው ግድ ይላችኋል። ማንም ሰው ከስራ አይቀመጥም በሰው ሀገር። ያው አልሐምዱሊላህ እንጂ እንደዛ እላችኋለሁ። እንደዛ እላችኋለሁ ውድ ቤተሰቦቼ። እንዴት ናችሁ እናንተ ጋር እንዴት ነው? አንዳንድ ኮመንት ማስቀምጡልኝ ውድ ቤተሰቦች፣ የመዳም ቅመሞች እህቶቼ፣ የኔ ውዶች ተመልካቾቼ። አንዳንዴ ያው ኮሜንቱም መጻፍ አለባችሁ ደስ የሚል ኮሜንት ይላችኋለሁ። ኢንሻአላህ አልከሪ ነው። አንዳንዴ ዘናፍታ እያላችሁ ማፍራት አለባችሁ ስራችሁን ይላችኋለሁ ቤተሰቦች። አታዩም? ጨርሼ አነሳሁት ቀጠል ይላችኋለሁ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከእኔ ጋር ሁሉ ሰላም ነው። ስራ፣ አፍያ፣ ጤንነት እንዴት ነው ከእናንተ ጋራ? ኢንሻአላህ አገራችን አላህ ሱብሃነሁ ወተዓላ ሰላም ያድርገው። የኑሮ ውድነቱንም አላህ ሱብሃነሁ ወተዓላ ያንሳልን ኢንሻአላህ። የድሮ ጊዜ ይመለስ። ወላሂ በጣም ደስ ነበር ድሮ ጊዜ። በቃ ሁሉ ነገር ርካሽ በቃ ያው ስንዴ፣ ጤፍ፣ ሱካር፣ ጨው፣ ሳሙና፣ ዘይት ድሮ በጣም ያው ርካሽ ነበረ። አሁን ላይ ግን በጣም ለደሃ ከባድ ነው። ወላሂ በጣም ከባድ ነው። ቻሌንጅ ነው ብዬ አስባለሁ። በተለይ ያው ልጆቹ ያው ያለበት ቤት እና ያ በቃ ምን ልበላችሁ ሽማግሌ ቤት በጣም ከባድ ነው። በጣም ከባድ ቻሌንጅ ነው። መሰልፎ ችግር ነው ጊዜውን መሰለፉት። ኢንሻአላህ አላህ ሱብሃነሁ ወተዓላ አገራችን ሰላም አድርገው። ኢንሻአላህ ሁላችሁም ዱአ አድርጉ ይላችኋለሁ ውድ ቤተሰቦቼ። ኢንሻአላህ ለሁሉም ነገር ለኸይር ነው። ኢንሻአላህ ያው አላህ ሱብሃነሁ ወተዓላ ያመጣው ነገር እሱ ራሱ ነው የሚያነሳው።
ያመጣውን በላ እሱ ያንሳው ኢንሻአላህ። ዱዓ አድርጉ። አገራችን አላህ ሰላም ያድርጋት ኢንሻአላህ። ኢትዮጵያ ማለት ለኛ ሁሉ ነገር ናት። ለኛ ኢትዮጵያ ማለት ሀብት ናት። ስሟ ብቻ ለኛ ይበቃናል። አገር ትልቅ ነው፣ ትልቅ እንትን ነው። አገር በቃ ደስ ይላል። አገሬን ብላችሁ ስታስቡ ራሱ በጣም ደስ ወለህ የሚላችሁ ጥሩ ስሜት ነው የሚሰማችሁ። ኢንሻአላህ ሁላችንም ኢንሻአላህ በሰው ቤት ያላችሁ እህቶቼ በሰላም ለሀገራችሁ ያብቃችሁ። እቅዳችሁን ሞልታችሁ አሳካችሁ። ከናንተ የበለጠ አላህ ሱብሃነሁ ወተዓላ እቅዳችሁን ይምላላችሁ ይላችኋለሁ። በሌላ ቪዲዮ ይመለሳለሁ። አልጠፋም ኢንሻአላህ። ዱዓ አድርጉልኝ ይላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።